Stampede Media. ወደ በረቱ ጉዞ ከአባይ ነገር ጸሐፊና አንባቢ በቃሉ ተስፋዬ ቢቶ። ያኔ አለኝ አባይነህ ውስጡን ቁጭት እንዳንገበገበው ሊገልጽልኝ እየፈለገ መጽሐፍ ቅዱሱን ሉቃስ ወንጌል ምዕራፍ 2 ላይ ገለጠና ያነበው ጀመር። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ የሚልን መልካም ዜና እረኞቹ ሰምተው ክርስቶስ ወዳለበት በረት አምርተው ነበር። ታላቅ ጌታ በበረት መወለዱ አጀብ ቢያሰኝም እረኞች ግን እግዚአብሔርን እያመሰገኑ እግዚአብሔር የገለጠላቸውን ነገር ለማየት እስከ ቤተልሔም ድረስ አምርተው ነበር። ወደ በረቱ ገብተው ንጉሡን አይተውታል። ያኔ አለኝ በድጋሚ መጽሐፉን መልሶ የማቴዎስ ወንጌል ምዕራፍ 2 ላይ እየከፈተ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። እንግዲህ ያኔ ወደ በረቱ ያመሩት እንዲህ ያሉ ሰዎች ነበሩ። እረኞቹና ጠቢባኖቹ በረት ድረስ ገብተው የተወለደውን የዓለም ጌታ ተመልክተው ክብርን ሰጥተውት ነበር፣ እግዚአብሔርን አመስግነውት ነበር። አለኝ አባይነህ ወደ ተጠራነው የበረቱ ስብሰባ እንድንሄድ ሳጣድፈው ተመልክቶ እኔ ወደ በረቱ የእጅ አንድን ነገር ማየት ናፍቄያለሁ። ልቤም እጅግ ከመጓጓቱ የተነሳ ንዝነዛዬ በዝቷል። እረኞቹም ጠቢባኖቹም ክርስቶስ ኢየሱስም አሉ የሚል ዜና ስለሰማው ታሪክ ራሱን ሊደግም መሆኑን በመረዳት ወደ በረቱ የምናደርገው ጉዞ በተቻለኝ አቅም እንዲፈጥን ጥረት እያደረግኩ ነው። ችግሩ ጓደኛዬ አባይነህ ሙዝዝ ማለት ይወዳል እንጂ። አባይነህ አቤት፣ ምን አለ ብታፈጥ ነው። ከዚህ በላይ ገና እኮ ሻወር አልገባው። እንዴ ምን ሆነሃል? እስክትገባማ አልጠብቅም። ወደ ሳይሆን በግድ ትጠብቀኛለህ። የትም ቦታ ያለ አንተ መሄድ እንደሚደብረኝ ስለምታውቅ ነው አይደል ሙዝዝ የምትለው? እሺ አፍጥ ነው። ሻወር መግባቱን ትቼዋለሁ፣ ብዙ አትነዘንዘኝ። በል ተነስ እንሂድ አለኝና ከቤቱ ወጥተን ጉዞ ጀመርን። መንገድ ላይም ሳለን በቅርብ የምናውቃት ጓደኛችንን አገኘናትና ከእርሷ ጋር በባጃጅ ተሳፍረን ወደ በረቱ ጉዞ አመራን። እናም ጓደኛችንን እኔ ካልከፈልኩ ስትል ምንም ሳናንገራገር እሺ አልናት። በዚህ ዘመን እኮ የሚከፍል ሰው የሚያስከፍል ነው የበዛው። እና ይቺ ጓደኛችን ተለቅ ያለ ቦርሳ ይዛ ነበርና ከዛ ውስጥ ሂሳብ ለመክፈል ቦርሳዋን በተበረብረው የፈለገችውን ነገር አጣች። ዣንጥላው፣ ኮስሞቲክሱ፣ ኩኪሱ፣ ቆሎው፣ ቾኮሌቱ፣ ማስቲካው፣ ብቻ ያላወጣችው ነገር የለም። ግን ሂሳቡን አጣች። መልሳም ቢቶዬ አቤዋ የገንዘብ ማስቀመጫ ቦርሳዬም ቤት ረስቼው መጣው ይቅርታ አለችን። ከዛም አባይነህ ሂሳቡን ከፍሎ እኛም ወደ በረቱ እርሷም ወደምትፈልግበት አመራን። ከላይ የገጠመንን ነገር ዝም ብሎ ማየቱና እንደ ተራ ነገር መቁጠሩ አባይነህ አልሆንልህም አለው። ይልቅ አንድ ሐሳብ ወደ ልቡ ይመላለስ ጀመር። እንዲህም አለኝ፣ ክርስትና በተባለ ትልቅ ቦርሳ ውስጥ የተለያየ ግሳንግሶችን የያዝነውን ክርስቲያን ተብዬዎች ቤት ይቁጠረው። የሚገርመው ነገር በዚህ ቦርሳ ውስጥ ለጊዜያዊ ነገር ብቻ የሚጠቅሙንን ነገር ማከማቸታችን ያሳዝናል። ዋናው ነገር የቦርሳችን መተለቅና ማነስ ሳይሆን በቦርሳ ውስጥ የያዝነው ነው። ሌሎችን ከዘላለም እቶን እንድናድን የተጠራን ሰዎች
የሌሎችን እርዳታ እንድንሻ የሆነበት ምክንያት በቦርሳችን ምንም ጠቃሚ ነገር ስለሌለበት ነው። ባዶ ቀፎ ብቻ የሆነ ህይወት ይዘናል። ግን መለያችን ክርስቲያን የሚለው ስም ነው። ስናሳፍር እውነት ለመናገር ለሌሎች የሚተርፍ ነገር ከሌለን የክርስትና ቦርሳችን መተለቁ ምንም ዋጋ የለውም። ጴጥሮስና ዮሐንስ በቦርሳቸው ያለውን ነገር ሲገልጡ እንዲህ ነበር ያሉት። ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን። በጌታ በኢየሱስ ስም ተነሳና ተመላለስ። እንግዲህ ስማኝ፣ ሚረባውንም ማይረባውንም ነገር በቦርሳችን አከማችተን አንጓዝ። ድንገት ዋጋ የሚያስከፍለን ነገር ሊገጥመን ይችላልና የዛኔ የምንከፍለውን ነገር አጥተን እንዳንሳቀቅ እንጠንቀቅ። ትዝ ይልሃል አይደል ልጅ እያለን የተጫወትነው ጨዋታ? የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እርሷ ምትሄደው በጋሪ፣ እኔ ከፍላለው ስሙኒ። ሃ ሁ አትንቀሳቀሱ፣ ለሉ ስቶፕ። እኔም ስቶፕ ብያለሁ። አሁን ነውና የቦርሳ መበርበሪያችን ጊዜ፣ በሰዎች ፊት ባዶ ሆኖ እንዳንዋረድ ብሎ ንግግሩን ቋጨ። እንደ ልማዴ አሁንም አባይነን የመቃወም አቅም አጣው። ልክ መሆኑን ነገርኩትና እየተሰማኝ ስላለው ነገር መናገር ጀመርኩ። አባይነ፣ አቤት። በበረት ውስጥ ታሪክ ራሱ የሚደገም አይመስልም? እንዴት? ምን እንዴት አለው? እረኞቹ ክርስቶስን አይተው ሊያመሰግኑ፣ ጠቢባኖቹ ሊሰግዱ ሳጥኖቻቸውን ከፍተው ስጦታ ሊሰጡ እኮ ነው። ድንቄም ታሪክ ራሱን ሊደግም። ምን ነው? ተው እንጂ አንተ ምን ሆንክ? ብቻ ነገር ግርም ይላል። እንዴት? አሁን እኮ ዘመን ተቀይሯል። የአሁኖቹ አንዳንድ እረኞች እኮ እግዚአብሔርን ማመስገን አቁመዋል። በበረት ውስጥ ክርስቶስ ከብሮ ከሚታይ ይልቅ ለእነርሱ የተገለጠው ነገር ራሳቸው እንዳደረጉት በማሰብ ያንነታቸው ልቆ እንዲታይ ይፈልጋል። አታይም እንዴ ብዙ መንጋዎች እረኛ አጥተው ሲንቀዋለሉ፣ ለአውሬው ለተኩላው ራት ሲሆኑ? የሐሰትን ትምህርት ይዘው ከመጡት በላይ ምን ተኩላ አለ ብለህ ነው? እረኞቹ ግን ደንዝዘዋል፣ ፈዘዋል። እግዚአብሔርን በማመስገን ክርስቶስን ከፍ ከማድረግ ይልቅ ክርስቶስ የሰራውን ስራ ራሳቸው እንዳደረጉ በማስመሰል የማቅረብ ታላቅ ተሰጥኦ አላቸው። መንጋን መጠበቅ ግን ወደ ጎን ትተዋል። እኚህ ክብር ወዳድ እረኞች ሁላ አለኝ። እኔም ሐሳቡን ልቃወመው ፈለግኩ። ጭፍን ጥላቻ መሰለኝ። አባይነ ጓደኛዬ፣ አሁን ተሳሳትክ አልኩት። እርሱ ግን ቆፍጠን ብሎ አልተሳሳትኩም፣ እስቲ ላውራበት። አንተ ብቻ እንደለመደብህ ዝም ብለህ አድምጠኝ። እኔ የምለው እኮ በረቱን የራሳቸው የሐሳብ ማስፈጸሚያ ያደርገዋል ነው። መንጋዎቹ በበረቱ ውስጥ ስላለው ክርስቶስ እንዳይሰሙ በማድረግ እኔ በሚል ትዕቢትና በቀሽም ትምህርት የመንጋዎቻቸውን ጆሮ አደንቁረዋል። አስተውለህ ታውቃለህ? አሁን እኮ የሚወደደው አጥንትን የሚመግበው ሳይሆን ወተትን የሚያስግተው ነው። እስከ መቼ ሕፃናት ሆነን እንቀጥላለን? አጥንት ወደ መቆርጠም ደረጃ መድረስ አለብን። አጥንት ሊያስቆረጥሙን የሚተጉ እረኞችን መጥላት እኔ በበኩሌ ተገቢ ነው ብዬ አላስብም። ደግሞ እኚህ የዘመኑ ጠቢባን ተብዬ የተባሉት ቢሆኑስ አጉል ፍልስፍና ውስጥ ተዘፍቀው የማይሆን ነገር አይደል እንደሚዘባርቁት? የዘመኑ ጠቢባን ተብዬዎችማ ስም መቀያየር እንጂ ሄሮድስ የሚያሴረውን ሴራ ማወቅ የሚችሉ አይመስለኝም። ዕውቀት ባለበት ደጅ ዝር አላሉ፣ ግን ጠቢባን የሚለውን ስም ይዘዋል በማለት የሰላ ትችቱን ሰነዘረብኝ። ምላሽ ለመስጠት ብዙም አልደፈርኩም። ይልቅ ሐሳቡን ለመጋራት የያኔዎቹን አወደስኩኝ። አቤዋ የያኔዎቹ ግን እንዲህ አልነበሩም። ወደ በረቱ ሲገቡ እኮ ብዙ ነገር አድርገው ነበረ። ሰግደውለታል፣ ሳጥኖቻቸውን ከፍተዋል አልኩት። አይ ቢቶ ምን ብዬ ላስረዳ? የያኔዎቹ ጠቢባን ናቸው እንደዛ ያደረጉት። የአሁኖቹ አንዳንድ ጠቢባኖች እኮ ግብዝ ወለድ ናቸው። ዳግም ተዋልደዋል ለማለትም አልደፍርም። አሁን ግብዝ ወለድ ናቸው። ለክርስቶስ የሚሰግዱ እየመሰሉ ለሌሎች የሚሰግዱና ክርስቶስን የሚንቁ። እኚህ ሳጥኖቻቸውን ከፍተው ስጦታ ከመስጠት ይልቅ ሌሎችን መዝረፍ ይቀናቸዋል። ሌሎችን ዘርፈው የራሳቸውን ሳጥን ይሞላሉ። እስቲ አንዱ ጋር ደውልና ስልኩን ያንሳና ምን እንደሚል ታውቃለህ? ልክ ስትደውልለት ስልኩን ያነሳና ሄሎ፣ ይሄ የአፖስትል ኤኬሌ ስልክ ነው ብሎ ይጀምራል። እትት ካለ በኋላ ብር አለህ ወይ ብሎ ይጠይቃል። የለኝም ካልከው አለቀለ።
የለኝም አትበል። you are ክርስቲያን ክርስቲያን ደግሞ የለኝም አይልም። ለጊዜው የለኝም እንጂ እምነት አይሸርሸር ብራዘር። ክርስቶስ የመጣል ባለጠጋ ሊያደርግ ነው። እኔ ድሃ ነበርኩ፣ አሁን ግን አበለጸገኝ። ችግር የሚባል አይነካህም። ክርስቶስ በድሎት ነው የሚያኖረው። ጻድቅ በእምነት ይኖራል ነው የተባለው። you believe say amen. this man is my መሀል ላይ እንግሊዘኛው ይጠፋባቸዋል። ከየትም ያገኙትን እንግሊዘኛ ወይ አይቆጥቡት፣ ዝም ብለው እየተናገሩ መሀል ላይ ስታክ ያደርጋሉ። ከዛ ወደ አማርኛ ያመጡትና ይሄ ወሬ ብልጽግና ወር ነው፣ ገንዘብ የማገኝበት ነው በል ይልሃል። ከምታገኘው ገንዘብ 8% ቫት እንደሚቆረጥበት ባይገባ ነው። አስበው እንግዲህ አሁን በረቶቻችንን እያጥለቀለቁ ያሉት እንደነዚህ አይነት የብልጽግና ወንጀል የብልጽግና ወንጌል ሰባኪዎች ናቸው። እነ ጳውሎስም ድንኳን እየሰፉ ነው ያገለገሉት። ተኝተው አይደለም። ጻድቅ በእምነት ይኖራል። ጻድቅ ግን በእምነት መኖር የሚታወቀው እንደሞኝ እጅና እግሩ አጣጥፎ በመቀመጥ ሳይሆን በስራ ነው፣ በእንቅስቃሴ። አብርሃም እምነቱ ጽድቅ ሆኖ እንዲቆጠርለት ካራን ለቆ መውጣት ነበረበት። ሙሴ እምነቱ ጽድቅ ሆኖ እንዲቆጠርለት የፈርዖን የልጅ ልጅ መባሉን መናቅ ነበረበት። እንዲሁም ሌሎች አባቶቻችን እምነታቸውን የገለጹት በድርጊት እንጂ እጅና እግር አጣጥፎ በመቀመጥ አይደለም። እጅና እግሩን አጣጥፎ ለሚቀመጥ ደግሞ ሽልማት አይሰጥም። ነገር ግን ዛሬ ላይ በረቶቻችንን የሞሉት ሰንፈው የሚያሰንፉ አገልጋዮቻችን ናቸው። ልንጠነቀቅ ይገባል። ክርስቶስ ሕይወት እንዲበዛልና እንዲትረፈረፈልን መጣ እንጂ ገንዘብ እንዲበዛልን አልመጣም በማለት ረጅሙን ንግግሩን ቋጨ ስል አየቢቱ እነዚህ ወደ ተሰበሰቡበት በረት እንድናመራ ነው ስትነዘነዘኝ የነበረው። አንድም ግን ጠብ የሚል ነገር እንደማይኖረው ወቅ አለኝ። እኔም ነገሩን በውስጥ ያሰላስለውና አብላላው ጀምር። ወደ ማን በረት እያመራው እንደሆነ ግራ እስኪገባኝ ድረስ ተጨነቁ። እኔ ማምራት የምፈልገው ታሪክ ወደሚደገምበት ነው። አሁን ግን እያመራ ያለሁት የታሪክ ስህተት ወደሚደረግበት ነው። ድንገትም አባይነህ ጥያቄ ጠየቀኝ። ቢቶ የተወለደው ጌታ ከፍ ብሎ ወደሚታይበት በረት ነው አይደል ማምራት የምትፈልገው አለኝ። አንተ ገራሚውን ክሰው አልኩት በውስጤ። አሁን ወደዛ በረት ነው ማምራት የምፈልገው፣ ምን ጥያቄ አለው? በል እንግዲህ ና፣ ኮከቡ ወደዛ ነው የሚያደርሰን። ሄደን ለተወለደው ጌታ ክብር እንስጥ። ባለበት በረት ሄደን እንስገድለት። ወርቅ ዕጣን ከርቤም ቢሆን ያለን እንስተው። በበረት ቢወለድም እርሱ ንጉሥ ነው። እናም ንግስናው ወደሚታይበት ወደዛ በረት እናምራ ብሎኝ አቅጣጫዬን አስቀይሮኝ ጉዞ ጀመርን። ወደ በረቱ ጉዞ ከአባይ ነገር ያደረኩት ይህን ይመስል ነበር። አንድ ትልቅ ቁም ነገር የጨበጥኩበት ነበር። ምዕመኖይ የኢየሱስ ክርስቶስ ስም የተጠራበት ነገር ግን እርሱ ልቆ የማይታይበት ብዙ በረቶች በየቦታው አሉና እንደው ዝም ብለን ወደ እነዛ በረቶች አምርተን የተወለደውን ጌታ ሳናየው እንዳንቀር የተወለደው ጌታ ከፍ ብሎ ወደሚታይበት ወደ እውነተኛው በረት እናምራ። በዚያ ክብር እንስጠው። በዚያ በአንድነት ሆነን እግዚአብሔርን እናመስግን። ከበረት በረት ዝም ብሎ መዝለል ከማንም ጋር አያስማማንም፣ በተኩላ ከመበላት አያድነንምና ወደ እውነተኛው በረት ገብተን ንጉሱን እንመልከተው። አንድ ነገር እናስተውል። ሁሉም በረት ቅዱስ አይደለም። አሁን ባለንበት ዘመን አብዛኛው በረት በከብቶች ፈንድያን የተሞላው ክርስቶስን ማግላት ስላቅ ሆኗልና ወደ በረቱ እንጓዝ። ክርስቶስ ወደሚለቅበት በረት